አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሀያት ኪምሲ ዩቲዩብ ቻናል ተከታታዮች ቤተሰቦቼ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዩቲዩብ እንኳን ያው ዜሮ በሚባል ደረጃ ወርዷል። አናቬሌብል ነው ምናምን ነው የሚለው የሚያሳየኝ ዩቲዩብ ስቱዲዮ ላይ ኢንቫይሊድ ነው እንጂ ኢንቫይሊድ የሚል ነው የሚያሳየኝና እንዴት እንደሆነ አላውቅም። ምክንያቱም ትቼዋለሁኝ ሞኔታይዝ ሊሆን አካባቢ ስላቆምኩኝ ቪዲዮ መልቀቁን ስላቆምኩ ሰዓቱንም ሁሉንም ገሎታልና በዜሮ ነው የቀረው። እስኪ ሰብስክራይብ ላይክ ያደረጋችሁ ሼር አድርጉልኝ ብያላችኋለሁኝ። እና ባለፈው ለቅቄላችኋለሁ፣ አሁን ደግሞ ቀጣዩን እለቅላችኋለሁ። ደስታዬን ላካፍላችሁ ብዬ ነው። በዛውም ደግሞ ቢያንስ ማስታወሻ ነው ይቀመጥ። ያው ሚዲያ ላይ ያለ ነገር ማስታወሻ ነውና ለዛም ጭምር ነው በዚህ እለቅላችሁ ቤቴን ማለት ነው። በነገራችን ላይ አቀራረጹ እንደፈለጉ አድርገው ስለሆነ የሚቀርጹልኝ የተለያየ ሰው እየላኩ ምናምን ያው እንዲህ አድርጉልኝ ይሄን ወሰዱ ይሄና እንዲበሩ ስል በእግር መንገዳቸው ነው እየቀረጹ የሚልኩልኝና የሁሉም አቀራረጽ ይለያል። እያገለባበጣችሁ እዩት ማለት ነው። እና ባለፈው ያው ኮርኒሱን ያሳየዋችሁ፣ አሁን ደግሞ እንደዚህ በአማረ ሁኔታ ግድግዳውን ያሳያችሁ። በጣም ያምራል። የሰው ደስታ የሚያስደስተው ሁሉ እውነት ማሻአላ ያላችሁ ዱአ አድርጉልኝ። የሰላም ቤት፣ የጤና ቤት፣ የደስታ ቤት፣ አላህ የወደደው ነገር ሁሉ የሚፈጸምበት ቤት፣ የሐላል ቤት፣ ሐላል ነገር የሚሰራበት ቤት አላህ ያደርግልኝ። እውነት የሰውን የማይፈስበት ቤት፣ ሰውን ማልበድልበት ቤት አላህ ያደርግልኝ። እና ማሻአላ ያላችሁ በቃ ዱአ አድርጉልኝ። አንዳንድ ቃልም ቢሆን ቀላል አይደለም ዱአና ይሄን ይመስላል እንግዲህ መኝታ ክፍሌ ነው። በጣም ያምራል። ዲዛይኑ ወድጄዋለሁ። ገና በነገራችን ላይ ያው መጨረሻ ላይ በቀጣይ ነው መሰለኝ እዚሁም ላይ ቢሆን ታዩታላችሁ። ሻዶ ተሰርቶለታል። በጣም ያምራል። ይሄ ገና ቻክ ነው እያደረጉ ነው ያሉት እዚህ ላይ እና ሻዶ ከተገጠመ በኋላ መብራት ሳይገባ ራሱ እንዴት አባቱ እንደሚያምር በጣም ነው የሚያምረውና አልহামዱሊላህ ረብል ዓለሚን ለዚች ቀን ያበቃኝ። የሰው ልጅ ደግሞ በለፋበት በደከመበት ሲጠቀም ነው ደስ የሚለውና አላህ በለፋሁበት የምጠቀምበት በለፋሁበት የምገለገልበት ቤት ያደርግልኝ ኢንሻአላህ ያ ረብ። እና ዋናው እሱ ነው። እንግዲህ እዚህ ደርሻለሁኝ። ስደት ላይ ያላችሁ ወንድሞቼ ሁላችሁም በርትታችሁ ጠንክራችሁ እውነቴን ነው ብላችሁ ቤት ላይ መኪናም አትበሉ። ይሄ ተንጠልጥላችሁ መኪና ላይ ባጃጅ ላይ ምን ላይ የምታፈሱት ብር እውነቴን ነው የምነግራችሁ ቤት ግዙበት። አሁን ደግሞ አዲስ ፋሽን መጥቷልና ይሄ ሻወር ቤቴ ነው። ሻወር ቤት ነው። ከወገብ በላይ ቻክ አስደርገዋለሁ። ከወገብ በታች ሴራሚክ ስለሚሆን ትቸዋለሁኝ ማለት ነውና በመሃል እየነገርኳችሁ ወሬ ላቋርጥ እና ምን ልላችሁ ነበረ። በነገራችን ላይ በዚህ ዘመን በዚህ ኑሮ ውድነት ነው እንዴ ቤት የሚገዛው? በዚህ ኑሮ ውድነት ነው እንዴ መሬት ገዝቼ ቦታ ገዝቼ ብላችሁ የሆነ የሚጨንቃችሁ ሰዎች አለው። አይጭነቃችሁ። እኔ ምን አመለካከት አለ መሰላችሁ? የፈለገ ኑሮ ቢወደድ እኩል ነው የምንሄደው ቤተሰብ፣ ወላሂ እኩል ነው። አላህ የፈለገ ነገር ድሮ ኮኛ ለምሳሌ 97 ላይ እኛ ትምህርት ቤት እየተማርን ማለት ነው የማታ እየተማርኩኝ ቀን እየሰራሁ ነበር አዲስ አበባ ላይ መማረውና በሸራ አድርገን ነበር ልጆች ጋር ቤት የምንከራየው። በወር 30 ብር የሚከፈል አስባችሁታል? በወር 30 ብር የሚከፈል እኛ በወር ግን የምንሰራው በወር የምናገኘው 40 ብር 50 ብር ነው። ከዛች ላይ ግን ያችን 30 ብር የቤት ኪራይ ሼር አድርገን ነበር የምንከፍለው። እኩል ነው የሚሄደው። ገባችሁ አይደለ? በአሁኑ ሰዓት ግን አይደለም። የ50 ብር ደሞዝተኛ ይቅርና የ400 የ500 ደሞዝተኛ የቀን ሰራተኛ አታገኙም ማለት ነው። አሁን የቀን ሰራተኛ የሚሰራው በ700 ብር ከዛ በላይ ነው የሚሰራውና ከጊዜው ጋር እኩል ነው። እኔ ደግሞ የምለው ምንድነው በቃ ከድሮ በተሻለ ማህበረሰቡ እየኖረ ነው። ገባችሁ አይደለ? የሳር ቤት
ቀርቶ ቆርቆሮ ቤት ሆኗል። ገጠር ላይ በት መለቅለቅ ቀርቶ ቀለም ተቀብቶ ነው። ገጠር ላይ የከብት ቆዳ አንጥፈን ከሆነ ጉዝጉዘን ከሆነ የምንቀመጠው አሁን ቀርቷል። አሁን ምንድነው የሆነው? ፍራሽ ነው ያለው መሬት ላይ። ድሮ የሳር ፍራሽ ነበር፣ ቢያንስ ከ10 ዓመት በፊት ምናምን የሳር ፍራሽ ነበር ገጠር ላይ። አሁን የሳር ፍራሽ ማንም አያነጥፍም፣ ቤተሰብ ማንም አያነጥፍም። ገጠር ላይ እንኳን የስፖንጅ ፍራሽ ነው ያነጥፉት፣ ቀርቷል። በቃ ሙዝወልድ ላይ ነው የሚተኙት። አልጋ ብርቅ ነበር። የከብት ቆዳ ከከብት ቆዳ የተሰራ የጠፍር አልጋ ነበር ገጠር። እኔ በአባቴ ቤት ማቀው እንግዲህ እኔ አባቴ በቃ በአገሩ ላይ ያለ የተባለ የተከበረ በቃ በሀብት ደረጃ ያገር ከብት ነው ያለው፣ እርሻ ያለ ገበሬ ይዞ የሚኖር ባላባት የተባለ አባት ነው ያለኝ የነበረው ማለት ነው። አላህ ይርሐመውና ግን በዛ ቤት ላይ በቃ እንዴት ልበላችሁ የከብት ቆዳ ላይ ነው። ይሄ ግልጽ ነው የምንተኛው። ምን ሀብታም ልጅ ብትሆኑ ገጠር ውስጥ በቃ የከብት ቆዳ ላይ ከከብት ቆዳ የተሰራ አልጋ አለ፣ ደግሞ ጠፍር ይባላል። እሱ ላይ አልጋው ጀንዲው ጥፍ ይደረግና እዛ ላይ ይደረጋልና በዛ መልኩ ነው። አሁን የለም። አሁን ያ ሁሉ ቀርቶ በስነ ስርዓት በቃ የተስተካከለ ህይወት ነው ህዝቡ የሚኖረው። ግን እኛ ብቻ ሳንሆን የሰው ልጅ የሚያገኘውን መናገር አይፈልግም። ያ ነው በቃ ህዝቡን እያመሰው ያለው። ገባችሁ አይደለ? የሚያገኘውን አይናገርም። ልክ የሚያወጣውን ግን ዛሬ ይሄንን ገዝቼ መጣው፣ ዛሬ እኮ ይሄን ተወዷል ብሎ ይላሉ። እሱ ሰርቶ ሲቀበል ብር ይሄን ያህል ተቀበልኩ ብሎ አይናገርም። ስለዚህ እኔ እምነቴ እኩል ነው የሚሄደው ነው። የኑሮ ውድነት ወላሂ ለአዚም እኔ አንድ ቀን አስደንግጦኝ አያውቅም። አንድ ቀን እኔ ይሄን ቤት ድሮ በገዛውም አሁን በምንዛሬው መሰረት ባለሁበት ሀገር እንደምሰራው አሁንም ገዛዋለሁ ብዬ ማምን ሴት ነኝ። ምክንያቱም እኩል ነው። አሁን ይሄንን ቤት እኔ የጀመርኩት የዛሬ 8 ዓመት አካባቢ ነው። ለምን ዱባይ ላይ 3 ዓመት ሰርቼ ሄጄ ነው ቦታውን ገዝቼ የመጣሁት ማለት ነው። 10 ቆርቆሮ የተሰራበት ቤት አሁን ለኩሽና አርጋታለሁኝና 425 ካሬ ሜትር ነው ገዝቼው መጣሁኝ። መጥቼ ከዛ ልክ የ60 ሺህ ብር ምናምን የተጻፈብኝ ነበር ቀሪ ሙሉን ስላልከፈልኩኝና ያንን 60 ሺህ ብር ከፍዬ እንደገና ሰርቼ ነው እንደገና መሰረት ያስጀመርኩት ማለት ነው። ስለዚህ በዛን ሰዓት የገዛሁትና አሁን ያለው ዋጋ በዛን ሰዓት 5 ብር 6 ብር ነበር ምንዛሬ። 6 ብር እንግዲህ 1000 ድርሃም በ6 ሲመነዘር አስቡት ምን ያህል እንደሆነ ማለት ነው። አሁን ግን የት ነው የሄደው? 50 ብር እየተመነዘረ ነው በአሁኑ ሰዓት ማለት ነው። ስለዚህ ኑሮ ተወዷል። ካሁን በኋላ ቤት መሬት ገዝቼ ቤት ሰርቼ እያላችሁ ተስፋ አትቁረጡ። ይቻላል፣ ወላሂ ለአዚም ይቻላል። በሚሊዮን ቦታ ቢሸጥ በሚሊዮን ቤት ቢሸጥ እናንተም የምንታገኙት ያው ነው እህት ወንድሞቼ። ኢትዮጵያ ያለ ባለሀብታው ይገዛል። ግን የኔ ቢጤ የሆነ መጠነኛ ኑሮ የሚኖር ሰው ኢትዮጵያ ላይ ሰርቶ ሽንኩርት ቸርችሮ ቲማቲም ቸርችሮ ቦታ ገዝቶ ቤት ሰርቶ ይሄ እንደው አላህ ብቻ ዱዓ ያስፈልገዋል እንጂ ከባድ ነው። ገባችሁ? ስደት ላይ ያለን ሰዎች ግን እናደርገዋለን። ጠንካራ ከሆናችሁ እኩል ነው እኩል። እዛም ሽያጭ ሲጨምር እዚህም ምንዛሪያችሁ አሪፍ ነው። እኔ የምላችሁ ነገር ጠንክራችሁ እውነቴን ነው የምላችሁ ጠንክራችሁ ቤታችሁን ግዙ፣ ቤታችሁን ስሩ ነው። ለምን 10 ቆርቆሮ አይሆንም? ነገ ጉልበታችን ሲደክም ጤናችንን ስናጣ ነገ ዋጋ እንከፍላለን። ወላሂ ለአዝም ያበላችሁት እጅ ነው የሚመታችሁ። ያበላችሁትን እጅ የሚነክስ ማህበረሰብ ነው ያለው። ባቀፋችሁት ልክ ነው የሚበድላችሁ። ስለዚህ ጠንክራችሁ እናንተ ቤታችሁን ስሩ። ወላሂ ትልቅ ቤት ግዴታ የዘመናዊ ቤት መሆን አይጠበቅበትም። ሄዳችሁ በቃ የውስጣችሁ ማን ያየዋል? ምን ትብሉ ማን ያየዋል? ማንም እኮ የለም። በቃ እናንተ ደስተኛ ሆናችሁ ምን ታርፉበት፣ ብትታመሙ ምን ትታመሙበት ቤት ያዙ። እውነት ኑሮ ተወዷል ብላችሁ ተስፋ አትቁረጡ። ህዝቡ ከድሮ በተሻለ ነው የሚኖረው። ከእኔ ሄጃይቸው አይደለም ሄደው ያዩት ኑሮ ተወደደ እያሉ ያራግባሉ። እውነቴን ነው የምላችሁ። እኔ ነገ ተነስቼ ብሄር ኑሮ ተወደደ ብያል አማረርም። ለምን በማገኘው ስለማካክሰው። እኔ ከሰራው አገኘዋለሁ። አዎ የማይሰራ ሰው እኮ ድሮም አይችልም እኮ። የማይሰራ ሰው የዛሬ ስንት ዓመት ራሱ 97 እና 96 ያኔም ራሱ አይችልም።
ገባችሁ አይደለ? የሚሰራ ሰው ግን መቼም ይሁን መቼም እኩል ነው የሚሄደው። ዋናው ለሰው ልጅ ጤና ነው። ስለዚህ እኔ ቤተሰብ ምላችሁ በቃ አደራ ስደት ላይ ያላችሁ እህቶች፣ በተለይ እህቶች ለምን እህቶች ብዙ የምናጣው ነገር፣ ሴቶች ብዙ የምናጣው ነገር ስላለ አንደኛ ጊዜያችንን፣ የመውለድ ጊዜያችንን፣ እድሜያችንን፣ ጤናችንን፣ ጉልበታችንን ብዙ ነገር ነው የምናጣው። ወላሂ ብዙ ነገር። ወንድ ልጅ እንኳን ምንም ድካም እንጂ የሚያጣው ነገር የለም። ነገ አመታቶች ከነጎዱ በኋላ መውለድ አናገኝም፣ ብቻችንን ነው የምንቀረው። ያ ሁሉ ያረገረግንለት ሰው ወላሂ ከጎናችን አይሆንም። እውነቱን ልንገራችሁ፣ እንደውም የረዳችሁት ከጎን የቆማችሁት ይብሳል ነገ ለማጥቃት ማለት ነው። ነገ ይዘሽ ካልተገኘሽ፣ ነገ ተስተካክሎልሽ ህይወትሽ የሰመረ የራስሽ የሆነ ማረፊያ ቤት ከሌለሽ አውጥቶ ነው የሚጥልሽ። ይሄንን በፍጹም አትጠራጠሪ። ራሱ አሳብዶሽ አበደሽ ነው የሚልሽ። ራሱ ብርሽን በልቶ አሳብዶሽ። የአረብ ሀገር ውሃ ያሳብዳል። አረብ ሀገር ሄደው መጥተው አበዱ ብሎ ስም የሚያወጡልን ራሳቸው እያሳበዱ ነው። ስለዚህ ራሳቸው እንዳያሳብዷቸው ብራቸውን ይዛችሁ ማረፊያችሁን አብጁ ነው የምለው ቤተሰብ። ሌላ ምንም ነገር ልላችሁ አልችልም። ስደት ላይ የመጣችሁ ሁላችሁም አንድና አንድ ትኩረታችሁ ቤት ላይ የሆነ እውነቴን ነው የምላችሁ። እድሜያችሁን ካቃጠላችሁ አይቀር፣ ጤናችሁን ካጣችሁ አይቀር፣ ጊዜያችሁን ጉልበታችሁን ከጨረሳችሁ አይቀር ቤታችሁ ላይ ጨርሱት። እኔ ኩላሊቲን እያመመኝ ነው የምሰራው። እኔ አልহামዱሊላህ በዚህ አመት ነው እንጂ የተሻለኝ ወላሂ መድኃኒት እየወሰድኩኝ ኩላሊቲን እያመመኝ የምሰራው ብዙ ብቻ አላቅም እንዴት እንደምላችሁ። እንደ ሰው እረፍት አልፈልግም። እንደ ሰው እውነቴን ሳይደክመኝ ቀርቶ አይደለም ቤተሰብ፣ ሳይደክመኝ ቀርቶ ሳይሆን በቃ አንድ እርምጃ መራመድ አለብኝ እያልኩ ታገላለሁ። 8 አመት ቢፈጅብኝም ይሄንን ቤት በመስራት 8 አመት ሙሉ አይደለም። ቢያንስ በመሃል ክፍተቶች አሉ። ክፍተት ምላቸው ለምሳሌ አምና በአይዲ በአውፍታ የምህረት አዋጅ ምክንያት አይዲ ያሰራልሁኝ ብዬ በቃ 1 አመት ሙሉ ምንም ነገር እንቅስቃሴ የለም። ምንም አላንቀሳቀስኩትም ቤቱን። ይሄው ልክ 2 አመቱን ጨርሶ በ3ኛ አመቱ ላይ ነው እንትን ያደረኩ ኮርኒስ ያሰራሁት ማለት ነው። እና አይዟችሁ በርቱ ላለሁኝ። ተስፋ አትቁረጡ። ተስፋ የሚቆርጥ የሞተ ሰው ብቻ ነው። በቃ ተስፋ የሌለው አፈር የተጫነው ብቻ ነው። በህይወት ያላችሁ ጠንካራ እችላለሁ ያለ ሰው የትም ይደርሳል። ወላሂ የትም ይደርሳል። አልችልም ያለ ደግሞ አልችልም ነው በቃ። ተቀምጣችሁ እኮ እኔ መነሳት አልችልም ካልሽ ተቀምጠሽ ነው የምትቀሪው። ስለዚህ እችላለሁ ማለት አለባችሁ። በቃ ጤና እስከሰጣችሁ ድረስ አላህ ጤና ካላጎደለባችሁ በስተቀር በጤና ካላችሁ ቤታችሁን ገንቡ። ወላሂ እኔ አረብ ሀገር አታምኑኝም። የአረብ ሀገርን ውሃ እንድጠጣ ያደረገኝ የቤት ኪራይ ምሬት ነው። የምከፍለው አጥቼ ሳይሆን ቤት ልቀቂ በተባልኩ ሰዓት ምን አይነት ሰው ላይ ይጥለኝ ይሁን፣ ምን አይነት ሰው አገኝ ይሁን። በቃ ወላሂ ልጄ እንኳን ኬጂ ሳስተምራት እናቴ አንቺ ቤት በቀየርሽ ሰዓት ያምና ጓደኞችን አላገኝም፣ ትምህርት ቤት የሚቀየራል፣ ቤት አትሰሪልኝም ወይ የራሳችንን ቤት አይኖርንም ወይ ያለችኝ ኬጂ እየተማረች። አረብ ሀገር ሂጅ ልስራልሽ እንዴ ነው ያልኳት። አዎ ሂጂ ስሪልኝ፣ እኔ እኮ ግሬን እታጠባለሁ፣ ሰው ጠውኛል፣ ፊቴን እታጠባለሁ፣ አድጌያለሁ እኮ እናቴ ሂጂና የራሳችንን ቤት ስሪ አለችኝ ማለት ነው። አረሳትም ልጄን። እና ምን ልላችሁ ነው በቃ ለልጆቻችሁ ራሱ እውነቴን ነው የምላችሁ። እኔ በቃ ብዙ ህይወቴን ኖሬያለሁ። የሚገርማችሁ ህይወቴን ነው ያልኖረችው ልጅ አለች። ግን ገባችሁ አይደለ? ልጄ መኖር ያስፈልጋታል። ልጄ እንደኔ እየተንከራተተች መኖር የለባትም። ስለዚህ ጠንካራ ልትሆኑ ይገባል እላለሁኝና አልহামዱሊላህ ረብል ዓለሚን። እንግዲህ እኔ እዚህ ደርሻለሁ። ደግሞ ምንም ላልገዛችሁ ለገዛችሁም አላህ ጠንካራ ያርጋችሁና ያስጨርስላችሁ። ላልገዛችሁም አላህ ይወፍቃችሁ። ግዙ ነው ምለው። እኔ ጠንክራችሁ ስሩ ነው ምለው። እንግዲህ ይሄንን ይመስላል ቤቱ። ያያችሁት ይሄ የተበሳ ኮርኒስ ላይ አንዳንድ ያያችሁት አለ ያልነገርኳችሁ፣ እሱ ለመብራት የተበሳ ነው። እሺ ለመብራት ይሄ አሁን ለምሳሌ የኔ መኝታ ክፍል ላይ ያያችሁት አራት ማዕዘኑ ላይ የሆኑ የትናንሽ አምፖሎች አሉ የተቀመጠ። ይሄ ሻዶ ደግሞ ቅርጻ ቅርጹ ላይ ነው የሚገባው። እነዚህ ግን እንደ ቀዳዳ የተበሱት የእንትን ነው የትናንሽ ተለጣፊ አምፖሎች ማለት ነው። የአምፖል መግቢያ ነው።
ይሄ ሻወር ቤቱ ነው። ደግሜ ያስገብቻለሁ መሰለኝ ሳቀናብር። ይሄ እንደምታዩት አያችሁት አይደል? እዚህ ማዕዘኑ ላይ የተበሳው የተለጣፊ አምፖል ነው። መሃል ላይ ደግሞ ተንጠልጣይ አምፖሎች ይገባሉ። በአራት ማዕዘን ደግሞ ውስጡን ሻዶ መብራት ይገባል ማለት ነው። ይሄ የሚቀያየረው ጅም ላይት የሚመስለው እዚህም እንደዚሁ ተበስቷል ማለት ነው። እንትን ቻክ ተደርጎ አልቋል። ግድግዳውም ሁሉም እንደምታዩት እንግዲህ ካሜራው ጥርት ስላላለላት ነው የሆነ ትንሽ ስልኳ ጥሩ አይደለም። እንደነገርኳችሁ በተለያየ ሰው ነው ማስቀርጸው። ሲቀርጹልኝ ለዛ ነው የተለያየ ካሜራ የተለያየ ያነሳስ ዘይቤ ያላቸው ማለት ነውና ይሄን ይመስላል። አልহামዱሊላህ ረቢል ዓለሚን። ለአላህ ምን ይሰጡታል? ግን ዱአ አድርጉልኝ፣ እውነት ዱአ አድርጉልኝ። ሁሉንም ስደተኛ አላህ በሰላም ለሀገሩ ያብቃው። ሁሉንም ስደተኛ አላህ በለፋበት የሚጠቀም አላህ ያድርገው። በዱአ እንረሳሳ። ከዚህ አሁን ከመጣብን በላ አላህ ይጠብቀን። ይሄንን ጦርነት አላህ ያብርድልን ያ ረብ ኢንሻአላህ። እና ይሄን ይመስላል እላችኋለሁ ቤተሰቦቼ። እኔ በአሁኑ ሰዓት እውነት ደስ ብሎኛል። በቃ ሀገርም ብገባ አይቆጨኝም እላለሁ አንዳንድ ጊዜ። በቃ ከተገጣጠመ ምን አባቱ ቀለም ባይቀባ። ቀለም አልቀባም ብዬ ያቆምኩት የሚገርማችሁ ነገር በጦርነቱ ምክንያት ፈርቼ ነው ማለት ነው። ወላሂ ፈርቼ ነው እኔ ቀለም አልቀባም ብዬ የተውኩት ማለት ነው። የዛሬ 15 ቀን ነበር ቀለም ሊጀምር የነበረው ያለፈው ማለት ነው ወደ ኋላ። ከዛ ልክ ጦርነቱ ሲጀመር ኧረ ትቼዋለሁ በቃ ቆይልኝ አልኳቸው ማለት ነው። ምክንያቱም ብሩ ያስፈልገኛል። እኔ ጦርነት መምጣቱን አላቅም። ከስር እየላኩ የዚህ ቤት ላይ ነው እንጂ ብሬን ማውለው ወደ ኋላ ምለው ብር የለኝም። ገባችሁ? አንድና አንድ በቃ ቤት ተሳክቶልኝ የሆነ ነገር ላይ ደርሼ ያ ነው በቃ ሰውጣ የሚወጣሁት ለቤት እስከሆነ ድረስ ያንን ነበር። እንደ ሰው መልበስ አያምረኝ ወላሂ አይደንቀኝም እኮ እኔ አልহামዱሊላህ ረብል ዓለሚን። ለምን ለኢድ የገዛውት ልብስ ሻንጣ ውስጥ ነው ከአመት እስከ አመት የሚቆየው። ስለዚህ በአመቱ ኢድ ሌላ ልብስ ገዛለሁ ሻንጣ ውስጥ ነው። ስገዛ ምን ውድ ልብስ አልገዛም። ምክንያቱም ሻንጣ ውስጥ ሊቀመጥ ምን ውድ ልብስ አስገዛኝ። አንድና አንድ ቤቴ ላይ ነው ትኩረቴና እንደ ሰው መዝናናት አያምረኝ። እንደ ሰው በቃ አልহামዱሊላህ ረብል ዓለሚን ስላቸው አትዝናኑ አይደለም ግን የመጣንበትን አላማ መዘንጋት የለብንም። አንዳንድ ግን ልጆች እርግፍ አድርገው ትተው ለምን እንደመጡ እንኳን ማስተዋል የማይፈልጉ ልጆች አሉ። የማይፈልጉ አንዳንድ ልጆች እኮ ኢትዮጵያዊ መሆናቸውን ራሱ መካድ የሚፈልጉ አሉ። የሚገርማችሁ ነገር እኔ ኢትዮጵያ የምትባል ሀገር አለች እንዴ የሚሉ ልጆች ራሱ ሰማለሁ አንዳንድ ጊዜ ሚዲያ ላይና በጣም ያሳፍራል በጣም። ስለዚህ አላማችንን እንደነዚህ አይነት ልጆች አሁን በቃ አላማዋን እዛው ኢትዮጵያ ኤርፖርት ላይ ነው ልክ ስታልፍ አራግፋ የመጣችው ማለት ነው። ምንም ሐሳብ እንደሌለባት ሆና ነው የገባችው ወደዚህ ስትገባ። እንደዛ ነው እኔ የማስበው እንጂ አላማውን ያልዘነጋ ሰው ጭራሽ ኢትዮጵያ የምትባል ሀገር አለች እንዴ ማለት ደረጃ ድረስ መድረስ ነገኮ አይደለም በህይወት እያለች ወደ ሀገር ይቅርና ሞታ እንኳን ወደ ሀገሯ ነው መገባው። ሰው ሀገር ላይ አትቀበርም። ስለዚህ ሀገርን የመሰለ ነገር የለም። በዚህ ደረጃ ተስፋ የቆረጠ አመለካከት ባይኖረን እንላለሁኝ። ይሄ ደግሞ ገና ቻክ ሳይደረግ ነው በነገራችን ላይ ቻክ ሳይደረግ እንዳጋጣሚ ገብቶ ነውና ይሄንን ይመስላል እላችኋለሁ። ስለዚህ በርቱ፣ ጠንካራ መሆን አለባችሁ። እንደዚህ ተስፋ መቁረጥ የለባችሁም። ተዝናኑ ግን በልኩ ተዝናኑ ግን አላማችሁን አትሳቱ። እውነቴን ነው የምላችሁ። ስደት ላይ ስንኖር ሁሉ ነገር የተመቻቸ ነው። ውጩ ምናምን ለመዝናናት ለሁሉም ነገር በቃ ያብረቀረቀ ያበራ ነው ሁሉም ነገር። እኔ ጠልቼ አይደለም ብዝናና ደስ ይለኛል እንደ ጓደኞቼ